ጌችን አናግረነው ነበር። የዚህ ጨዋታ አሸናፊ ሜን ኢቨንት የሚሆንበት ፕሮባቢሊቲ በጣም በጣም ብዙ ነው ብለናል ጌች እና እጅግ ተጠባቂ ጨዋታ ነው። የመጀመሪያው ዙር ደውል ተጀምሯል። በጣም ረጋ ብሎ ነው የጀመሩት። ቀዝቀዝ ብሎ ነው መጀመሩ የፈለጉት የሚመስለው። እንዳይጠቃት ይመስላል። እንዳይጠቃት ለማሰማት መጣው በነገራችን ላይ ሁለቱም ሪንጋቸዋቸው በጣም ኃይለኛ ነው። ሁለቱም ቴክኒሽያን ፋይተሮች ናቸው። ሁለቱንም ዶጅ ያደረገበት መንገድ እንግዲህ በጣም የሚገርም አሪፍ ፉትወርክ ያለው ይመስላል። ታይሰን በነገራችን ላይ ሁለቱም ሻርፕ የሆኑ ፓንቾችን የሚያሳርፉ ናቸው። ትመለከቷቸዋላቸው። የቦክሲንግ ያሉትን ዱላዎች አይነት የሚጠቀሙ ፋይተሮች ናቸው። አብርሃም አለምን ታይሰንም ወይም ሃይማኖት መሳለኝ ታይሰን ከዱላዎች ፈጥኖ የሚወጣበት መንገድ ግን እያስገረመኝ ነው ያለው። አብርሃም ምናልባት ማት አሁን የጨዋታ በጣም ቀዝቀዝ ብሎ ነው የጀመረው። ከዛ ግን 2 3 4 እያለ ሴት እየጋለ ይመጣል። ኢንቴንሲቲ በጣም ይጨምራል። ስለሆኑ ይመስለኛል እንደዚህ ቀስ ብለው የሚጫወቱ እንደምታዩቸው ሁለቱም እየተጠባበቁ ነው። ምክንያቱም ሁለቱም ዶጅ ማድረግ አለባቸው ከእያንዳንዱ የሚሰነዘረው። አብርሃም ግን ዱላዎቹን ቆንጆ ቀኝ ነው ምቱ ተቀረባት። አሪፍ ቀጥተኛ ምት አሳርፎበት እንግዲህ ወደኋላ አንድ ሁለት ቴክ እንዲሄድ አድርጎታል። አብርሃም ግን ትንሽ ፓንቾችን ኤክስቴንድ እያደረገና ፓወር እንዳለው ያሳያል። የአብርሃም ሙዚቃ አርጎ ነው የሚጫወተው። ለምንድን ነው አብርሃም በነገራችን ላይ እንደነገርኳቸው ሪንግ አይኪው ኃይለኛ የሆነ ተጫዋች ነው። የተጋጣሚውን የሲንዘር አይነቶች ያነብና ከዛ በኋላ የጨዋታ ስታይሉን በሚፈልገው ሁኔታ መቀየር የሚችል ጉጥኛ ነው። ግን ሁለቱም ልጆች ከዚህ በፊት ተገናኝተው ስለማያውቁ ለአብርሃም አለም ትንሽ የታይሰን አጫወት ግር ብሎ ነው የሚመስል። እጅ ዝቅ አድርጎ መጫወት እንደ ታይሰን አይነት ፈጣን ተንዛሪ ላይ ሪስክ ነው ብዬ ነው የማስበው። የአብርሃም ካየሁት አጨዋወቱ በርቀት ለመጫወት የሚያስበው እና ሲገባ ደግሞ እንዲያፈጥነው ዝቅ አድርጎ ቶሎ ብሎ ወደኋላ ነው ስት እያደረገ የተጫወተ ያለው በርቀት ነው የተጫወተ ያለው። ፓወር ፓንቸር ነው እና ኤግዛክትሊ ለአንድ ካላደረገ መሰንዘር አይፈልግም። ምክንያቱም ካውንተር ፓንቸር ታይሰን በመሰንዘር አስበና ሁሉን ቆጠሩ። አንዳንዴ በመሰንዘር አስባችሁ ያላችሁትን ነገር ስትቆጥሩ ትንሽ ሪስክም አለው። የመጀመሪያ ዙር ኢንተርቴን እንዳደረገን አልቋል። 10 ሰከንድ ወረድ ያለቀ አብረማር ሁሎች ያምር ያው ብዙ ኢንቴንሲቲ ካለ እንግዲህ 63.5 ላይ እስካሁን ብዙ ጨዋታዎችን ማሸነፍ የቻለ ነው። ታይሰን በበኩሉ ወደ 65.5 መጥቶ አብርሃምን እየደቀበ ነው የሚገኘው። እንደነገርኳችሁ ታይሰን ሃይማኖት መሳለኝ 57 ላይ ቻምፕ ነው፣ 60 ላይ ቻምፕ ነው። አሁን ደግሞ 3ኛ ዲቪዥኑ ነው ለመሞከር የመጣውና ይህንን ነገር ያሳካል ወይስ ወደ እንዳመጣ ብሎ አብርሃም አለም ይመልሰዋል። ቤት መጥቼ እያንኳኳው ነው ብሎት ነበረ ከፋይቱ በፊት። ይህንን ቤቱ መጥቶ 63.5 ኪሎ ግራም ያሸንፍ ይሆን? ምናልባት አብይ ታይሰን የሆኑ ምስል አሰርቶ ነበር ካየው ዶች እያንኳኳ በየኪሎ ጥላት የሚመስል እሱ ነገር እያንኳኳ ነበር። ወደ 3ኛው አብርሃም አለምን ይፈጽመዋል ወይስ አብርሃም አለም የራሱን ኪሎ ያስከብራል? አብረን ነው መጣውልህ ብሎታል። በጣም ብዙ ዛቻዎች ነበሩ። ደስ የሚል የቃላት ጦርነት ነበረ። አሁን አብሮ ማየት ነው። በጣም ያው ወጣ ያለ አብርሃም አለም ሲገባ ግን ታይሰን ለመቅጣት ያሰበ ነው የሚመስለው። ካውንተር ፓንቾቹ ታይም እያደረገ ነው እየተነዘረ ያለው ታይሰን። ዴቪስን አይነት ስታንስ አይነት ነው ስታንሱ ያደረገውን ሾርት ላይክ እንደ ዴቪስ አይነት ሾርት ነው ያደረገው። የራሱን ጨዋታ መጫወት ሊጀምር ነው። ቅድም አብርሃም አለም ነበር እጁ ዝቅ አድርጎ መጫወት ነበር። አሁን ደግሞ ታይሰን እጁ ዝቅ ማድረግ ጀመሩ። ተቀያየሩ። አሁን ትንሽ እየሞቀ ያለ ነው ይመስል እንደነገርኳችሁ ያው ጠንካራ ሁለት ጠንካሮች ናቸው። ወፍራም ነው እና በጣም ከባባድ ዱላዎችን የመቀበል ቻንስ አለው። እውነት ነው። ያው ታይሰን እውነተኛውን ታይሰን አይነት ስታይል የሚያራምድ ጉጥኛ ነው። በጣም አደገኛ ቦክሰኛ ነው ታይሰን ለማያውቀው
ነው አብረን ማድረግ ከፍ ማድረግ እየረሳ እየመሰለኝ ነው። አሁን ደጋፊዎቹ በግራና በቀኝ የሁለቱም ታይሰን ጠንካራ እየሳቱ እንዳለ እንደነገርኳችሁ መጀመሪያ በደንብ ተጠናንተዋል። ሁለተኛ ዙር ላይ እንደነገርኳችሁ ፍሪ ሆነው እየተወጡ ዱላዎችን እየለቀቁ ነው። በጣም ኢሞሽን ውስጥ ሊከተው እየሞከረ ነው። አብርሃም ቻርጅ እያደረገ ነው። ፓወርፉል ደግሞ ዱላ ስትሰነዝሩ ታይማችሁ ይቀንሳል፣ ስፒዳችሁ ይቀንሳል። ከባድ ዱላ ስትሰነዝሩ ስፒድ ላይኖረው ይችላል ማለት ነው። እያደነ ነው ወደፊት እያመጣ በጣም ፉትወርኩ አሪፍ ነው የታይሰን። በአሁኑ ሰዓት እንግዲህ ቦዲሻቶችን አብርሃም ቦዲሻት እየመታ ነው ያለው። ቦዲሻት ላይ በደንብ እየተጠቀመ ነው ያለው። ይመስላል ያቺ ፓንች። አዎ ብዙ ጊዜ የመጀመሪያ ዙር ሳናውቀው ተጠናቀቀ። ይወጣል። ስለዚህ ታይሰን የፈለገውን ነገር ሰርቶ ይሄ አብርሃምን ዲስትራክት ካላረገው አብርሃም እነዚህ ክፍተቶች እሱ እንደተዘናጋ አድርጎ ቆጥሮ ፓንች ማድረጊያ ሰዓት ሊያደርጋቸው ይችላል። አጌነስቲ እንዲጠቀሙ ይችላል ብዬ አስባለሁ። ሁለተኛ ዙር እንዳለው እንዳየው ነው። ሶስተኛ ዙር የባሰ ነገር ነው ያለው። ጅማሮ ራሱ በጣም ኢንቴንስ የሆነ ነው። አብርሃም እየመጣ ነው። በነገራችን ላይ አብርሃም ብዙ ኤክስፔሪንስ ስላለው ማይንድ ጌሞቹ ምናልባት ላይሰሩ ይችላሉ። አሁን የሳተው ሳይጣው እንደነገርኳችሁ ነው። በጣም ሪንጋችሁ ጎበዝ የሆነ ውጥኛ ነው አብርሃም ማለት። ምናልባት በርካታ ዓመት ልምድ ያለው ውጥኛ ነው። ታይሰንም የዋዛ አይደለም። ያው ቦክሲንግ ሁለቱም ከፕሮጀክት የተጀመሩ ስለሆኑ በደንብ ተጠንቅቀው የተሰሩ ናቸው። ስለዚህ ሁለቱም ውጥኞች የተሻለ ነገር ያሳዩናል ብለን እስካሁን ተመጣጣኝ ሞክር ነው እያደረጉ የሚገኙ። በጣም ብዙ ቦዲ ሻቶችን አብርሃም እየተጠቀመ ነው። እንግዲህ የሰውነት ላይ ጉቴዎች እየሰረፈ ነው ያለው። ወደፊት ቻርጅ እያደረገ ያለው አብርሃም ነው። በአሁኑ ሰዓት መጓዝ እያደድ ቦዲ ሻት በጣም እየመታ ነው ያለው አብርሃም ማለት ይህንን ጊዜ መጠቀም ያለበት መሰረት ከተንቃሱ ሲናገር እንደሰማሁት የምትስፋቸው ፓንቾችም ኤቭሪ ትንፋሽ ላይ ተጽዕኖ ስላላቸው አቅም ባለ ሰዓት ቦክሶች ፕሪሳይዝ ሆኖ ቢያርፉ የተሻለ ነው። ሲንጅ ነው ያየነው። በአሁኑ ሰዓት ታይሰን እንግዲህ በዲፌንሱ መሀል አልፎ እየገባ ነው። ቦዲ ሻት አድርጎ ቦዲሻት ዱላ የወርድ ጠንካራ ቦዲሻቶችን እየተናጠረ አብርሃም ትንሽ አፍንጫው ላይ የደም ነገር አለ። የመድማት ሁኔታ ይታወቃል። አብርሃም ማለት መስር ነገር አለ። የማንዳኛው ራይም አድርጎ እንግዲህ ሐኪም ጠርቶ የመጀመሪያ እርዳታ ዳኛው አስቁሞ እንግዲህ በሐኪም መስሩን እያስጠረገለት ነው የሚገኘው። የአፍንጫ ላይ ምቶች በጣም በአፍንጫ የሚተነፍሰውን ነገር አፌክት የማድረግ አላቸው እና ወደ አፉ የሚተነፍስ ከሆነ ካርዲዮም ችግር ይፈጥርበታል ብዬ አስባለሁ። ከዚህ በፊት በነበረው ጌጂ እና ተደጋጋሚ ጊዜ መስር ተጠርጎ ካልቆመ ዳኛው ጨዋታውን የሚጨርስበት ዳኛው እንዲጀምሩ አርጉ ቀጥሏቸዋል። ታይሰን ጠንከር ያሉ ዱላዎችን ወደፊት ቦዲ ሻት በጣም በተደጋጋሚ ኮምቢኔሽን እያሳረፈ ይገኛል። እኔ ግን ቦዲ ሻቶቹ ለጭንቅላት አብርሃም በጣም አግሬሲቭ እየሆነ ነው። አግሬሲቭ ጨዋታ እየተጫወተ ነው አብርሃም። ምናልባት መስሩ ስላለ ጨዋታ ቆማል የሚል ስጋት ኖሮበት ይመስለኛል። በጣም አግሬሲቭ እየተጫወተ ነው። ኮርነር ስር ገብቷል። ፍሬሽ ኤነርጂ ነው ያላቸው። በተለይ አብርሃም አግሬሲቭሊ መምጣቱ ታይሰን እንግዲህ በደንብ አሁንም እየነሰረው ይመስለኛል። አብርሃም አሁንም እየነሰረው ይመስለኛል። ዳኛው ያዩት አልመሰለኝም። አብርሃም አሁንም እየነሰረው ነው። ጓንቱ ላይ ደም እያየው ነው። ቦዲ ሻት ብለድ ስዌት አይነት ጨዋታ ነው እያየን ያለ ነው። ሁለቱም ጦረኞች ምን አይነት ዱላ ምጥላቶች ነው እያየን ያለ ነው። በጣም ሁለቱም ጠንካራ
ለመቀየር ነው። በጣም በጣም ጠንካራ የሆነ አብርሃም መስቀለኛ ምታሆነ ማሳረፍበታል። እየሄደ ያለ ይመስለኛል። ኦዲሻቶች አስር ሰከንድ ነው የቀረው። ሰከንድ ዝግጁ ነው። ተመሰጥኛል እኛም ተመሰጥን ምናል ብጠይቅ ነው። አሁን ግን አምስቱንም ዙር በጣም በጣም በምቾት ነው እየተጫወቱ ያሉት። ይህን ከአንዱ አሁን አራተኛው ዙር ጀምሯል። ቀጥታ ምት እንግዲህ ታይሰን እየሰነዘረ ነው። አብርሃም ደግሞ የሚገርም ኮምቢኔሽኖችን ኢንቴንሲሊ በብዛት ቮሊዩም ያላቸው ነገሮችን ነው እያሳረፈ ያለው ከነ ጥንካሬ። እንዴት እስካሁን እንዳልደከመው እያስገረመ ነው። የሰዓት ሁኔታ ነው። ዳኛው አስቆሞታል። የሰዓት ሁኔታ ታይሰን ቀና ብላ ነው እየተጫወተች ያለችው እና ክፍተቶችን እየቆጠረች ይመስለኛል። አሁን እንደነገርኩህ አብርሃም አለሙም እጅግ በበርካታ ልምድ ያለው ታይሰን አሳርፏል። አሁን ታይሰን ኮምቢኔሽኖችን እያሳረፈ ይገኛል። ናትዬ አብሪ ይሄ ጨዋታ እንግዲህ በዳኞች ፈተና አይሆንም ብለህ ታስባለህ? ኮሜንተሪ ላይ ሆነ እንኳንም ዳኛ አልሆንም። ከባድ ኮምቢኔሽን ታይሰን እንዴት ያለ ዱላዎች እየተቀያየሩት ነው በደንብ ታይሰን ሄድሾቶችን ነው ታርጌት የሚያደርገው። አብርሃም ደግሞ ቦዲ ሻቶችን ነው። አዎ አብርሃም አለም ቀጥታ ምቶችን ይሰነዝራል። ታይሰን ቅንብር ወይም ደግሞ ሽቅብ ጥምዝ የሚባሉ ዱላዎችን ተደጋጋሚ ጊዜ እየሰነዘረ ነው የሚገኘው። አፕርካት አስፈላጊ ነው ብዬ አስባለሁ። እስካሁን ክሮስ ተሳተ። ትንሽ ኮንፊደንሱ እየተገነባ ያለ ይመስላል። የአብርሃም ካንተር አብርሃም እያጠቃ ነው። ዳኛው የተስፋ ምልክት ነው ያሳየው ለታይሰን። ምን አይነት ቡላ ነው እያየን ያለ ነው። ምን አይነት ጨዋታ ነው እያየን ያለ ነው። ሁሉም ሰው ቀጥ ብሎ እኛ ራሱ መሰጣ ውስጥ ገብተናል። ክሊንች ተደራርገዋል። እኛ እኮ ኮሜንታተሩ ሊያስተውሉ ነው። እነዚህ ልጆች ምን አይነት ቡላ ነው የሚቀባበሉት? አቢ እስካሁን ያሉት ነገር እንዴት ነው? ቃል የለኝም። ምን ያባት ታይሰን ምን አይነት ስንዘራ አብርሃም በተደጋጋሚ ኮምቢኔሽኖችን አሳርፏል። አሁን ወደ ፊት ለፊት እየመጣ ነው ያለው። ማዕዘኑ ጋር እያስጠጋው ነው የሚገኘው። ምን አይነት አሬና ነው? ምን አይነት ፋይት ነው? አብርሃም ኮንፊደንስ ጌን ያደረገ ይመስላል። በእያንዳንዱ ሰዓት ላይ ቻርጅ እያደረገ ነው። ፊቱንም እየሰጠው ነበረ እና በጣም ጌን ኮንፊደንስ አማን አለ። ግን አዳራሽ እንግዲህ በአብርሃም እና በታይሰን ደጋፊዎች እየቀለጠ ነው። ዙሩ ባለፈ ቁጥር የሚገርም ቀኝ ተመዘመት ታይሰን እንግዲህ በዲፌንስ መሀል እያለፈ ነው ያለው። አብርሃም አሪፍ ነው ያሰረው። አብርሃም ዜራር ሌቭል ቱ ዚስ ጌም እያለ ነው። ፊቱን እየሰጠው ነው። ኢንቲሚዴት እያደረገ ሾቦትም እያደረጉ ምን አይነት ፋይት ነው? ምን አይነት ቦክስ ነው እያየን ያለው? አምስተኛውና የመጨረሻው ዙር ምን አይነት ፕሮግራም ነው? በኋላ ወደፊት እየተራመደ ያሉትን ኮምቢኔሽኖች የሚያውቃቸው ዴድሊ ቦክሶች ማሳረፍ መቻል አለበት ብዬ አስባለሁ። ታይሰን ሞር አግሬሲቭ መሆን ይገባል በዚህ ዙር። በጣም ሪሎድ እያደረጋት ነው እንደምታዩት። ኢቬንቹዋሊ ታርፋለች ብለን ቀጥተኛ የምታሳልፈው አሁን መረጃ ታይሰን ቀጥተኛ የምታሳልፈው በኋላ ወጣ ምትሰለስል አይነት ተጫዋች ወይስ ራሷ ፋይቱን መፍጠር ምትችል ወደፊት እየተራመደች አግሬሲቭሊ መሰንዘር የምትችል ተጫዋች? ሁለቱ እያየባታለ እሱ እስኪገባ እሷ ወጣለ
ታይሰን ዱላዎችን እየተቋቋመ ያለበት ሁኔታ ምናልባት ታይሰን ጨዋታውን በደንብ እያነበበ ያለ ነው የሚመስለው። ምክንያቱም የሚሰነዘርበት ዱላ እያየን ዱላዎች ሲመታል ዋጥ የሚያደርጉበት መንገድ አንደኛው የጨዋታው ያሉት ኮርነሮች ይህንንም ለዳኞች እንዲደርሷቸው አሳውቀዋል። ምናልባት ገና አንድ አፌክት የሚያደርገው በተለይ በክሊንች መሀል ግሪ ሲላቀቁ ግራ ተመጭመት አብርሃም አሳርፎበታል። እያደረገ ነው ታይሰን ለምን 8 ዙር እንዳለ አሁን አብርሃም ተመልሷል። አብርሃም ካምባክ ምናልባት ይመረቅ የሚያስብል ጨዋታ ነው። ጨዋታው ዙሮች ይመረቁ ከታይሰን ሀሳብ ይከበር የምንልበት ሁኔታ ነው ያለው። 8 ዙር አብርሃም አይረዳም። ኮምቢኔሽኖችን በተደጋጋሚ እያሳረፈበት ነው። ምን አይነት ዙር ነው? በጣም አደጋ እንደሆነ የሚያሳውቅ ዙር ነው ያየነው። ከባድ አምስት ዙር እንዳልከው ነው። ደግሞ የመጀመሪያ ዙር ቀዝቀዝ ብሎ ጀምሮ የመጨረሻው ዙር ላይ ከአቅማችን በላይ ነው ያለነው። ስንታየው ስትልን ማይክ ስንታየው ስል እሺ ዛሬ ትክክልን ዓለም አቀፍ የቦክስ ቀን ነው። ወቅ ያለ ምስጋና አቅርቡ ለእነዚህ ሁለት ሁላቸው ይህ የአማራ ሳሳዩ ልጆች 63 ኪሎ ግራም አምስተኛው የመጨረሻው ጨዋታ የመጀመሪያው ዙር ቀይ ማዕዘን 47 ሰማያዊ ማዕዘን 48 ሁለተኛው ዙር ቀይ ማዕዘን 47 ሰማያዊ ማዕዘን 48 ሶስተኛው ዙር ቀይ ማዕዘን 49
ሰማያዊ ማዕዘን 46 አራተኛው ዙር ቀይ ማዕዘን 50 ሰማያዊ ማዕዘን 45 አምስተኛው ዙርና የዚህ ጨዋታው ውጤት የሚወስነው ኢቲኤፍሲ 002 አዲስ አሸናፊ በ63.5 ኪሎ ግራም። አምስተኛው ዙር ቀይ ማዕዘን 50 ሰማያዊ ማዕዘን 45 ቀን ብቻ ድጋሚ ሪማች አላቸው። ሚስጥር ነው ያወጣው ዛሬ በሌላ መድረክ እነግራቸዋለሁ። የዚህ ጨዋታ አሸናፊ አብርሃም አለም ለውረስ አመሰግናለሁ። ሁላችሁ ቅድሚያ ይህንን ነገር ማዘጋጁ ይህን ነገር እንደዚህ እንዲሆን ላደረገው ለፈጣሪ በስሪት ጋጋስታሉ ስላሴት ምስጋና አቀርባለሁ። ለድንግል ማርያም ምስጋና አቀርባለሁ። በመቀጠል ሁሌም ስራዎች ነው stay humble በመቀጠል ጥሩ ተጋጣሚ የነበርክ ቀጣይ አሻሽላ አስተካክለ እንደምትመጣ ተስፋ አድርጋለሁ። እናቴ እወድሻለሁ። ይህን እንዳየሽ እንደሆነ አውቃለሁ። እዛ ላመጣሁሽ ምን ያክል ለእኔ እንደምትራሪ ስለማቅ ነው እዛ ላመጣሁሽ። እናቴ በጣም ነው የምወድሽ። ባለቤቴ ቃልዬ በጣም ነው የምወድሽ። ልጄ በጣም እወዳችኋለሁ። እናቴ አንድ ቀን ትንሽ ብቻ ታገሽኝ፣ አሳርፍሻለሁ። ሁሉም ነገር አስተካክላለሁ። ሁላችሁንም አመሰግናለሁ። በጣም አመሰግናለሁ። ክብር ለድንግል ማርያም። ለእንጦጦ ገብረ ክርስቲያን ይገባል። በመቀጠል ተጋጣሚ አከብራለሁ ብላለች። ያቀረብ ይገርማል። እስኪ ታይሰን ለታይሰን የታላችሁ አንዴ የኢትዮጵያ ፌዴራል ፖሊስ እና የአዲስ አበባ ፖሊስ አባል ናቸው። እስቲ ሞቅ ያለ ጭብጨባ ለሁለቱ። ፌዴራል ቤቶች የስ አብረሽ ታይሰ ደጋፊዎች አመሰግናለሁ። ያው እንግዲህ ውጤቱን በውስጣችን እናውቀዋለን። ሁላችንም ውጤቱን እናውቀዋለን። ምንም አልፈልግም። አመሰግናለሁ። እናመሰግናለን። ታይሰን አብዬ ሾረላ